በቀዳሚ በምናነሳቸው አጀንዳዎች ላይ እንደ መረጃ እነሱን አለፍ አለፍ ብለን እናንሳና በርዕሰ ጉዳዩ ላይ ወደ ተመለከተው ነገር እናተኩራለን። በዚሁ አጋጣሚ ከህዳሴ ግድብ ጋር በተያያዘ በተነሳ ውዝግብ የግብፅ ውጭ ጉዳይ ሚኒስትር በድር አብደላቲ ከግብፅ ከህዳሴው ግድብ ውዝግብ ጋር በተያያዘ በኢትዮጵያ ወታደራዊ ኃይል ትጠቀም እንደሆነ ከአልጀዚራ ጥያቄ ቀርቦላቸው ነበረ። ከአልጀዚራ የቀረበላቸውን ቀጥተኛ ጥያቄ ሰውየው ሳይመልሱት ነው ያለፉት። በድር አብደላቲ ሳይመልሱ ማለፍ ማለት ውድቅ ሊያደርጉት ሲገባ የወታደራዊ እርምጃ አንወስድም ወይም ወታደራዊ እርምጃ አማራጫችን አይደለም ወይ እንደዚህ አይነት ሀሳብ የለንም በሚል ነበር አትሊስት በዲፕሎማሲም ቢሆን ሊያስተባብሉት የሚገባው። ነገር ግን ይሄንን ከማስተባበል ተቆጥበዋል። አብደላቲ እንደውም የመለሱት ምንድን ነው? የተመድ ቻርተር ጉዳት የደረሰበት ሀገር ራሱን የመከላከል መብት እንዳለው ይደነግጋል ሲሉ ነው ያለፉት። ስለዚህ ወታደራዊ እርምጃ አማራጭ እናደርጋለን የሚል የመልእክት ይዘት ያለው እንደሆነ ከንግግራቸው መረዳት ይቻላል። ሌላው የዶናልድ ትራምፕ አስተዳደር ቀጠናዊ ጸጥታን ወይም ደህንነትን ለማስፈን በሚል የወጣ ሰነድ አለ። እንግዲህ የአሜሪካን ታላቅነት ለማብሰር በወጣው ሰነድ ላይ በተለይ በምስራቅ አፍሪካ ቀጠና ያለውን ያልተረጋጋ ሁኔታ ለመለወጥ በአስተዳደራቸው ጠንክሮ እንደሚሰራ ወይም የአሜሪካ መንግስት በዛ ላይ ጠንካራ ስራ እንደሚሰራ ይገልጻል። ከግብፅ ጋር በተገናኘም በግብፅና በኢትዮጵያ መካከል ያለው የህዳሴ ግድብ ጉዳይ ወደ ጸብ እንዳያመራ ውጤታማ ስራ አከናውነናል የሚልም በዘርዘር ተደርጎ በሪፖርቱ ላይ ተካቷል። ይሄ በአንዳንድ አካላት ዙሪያ የመነጋገሪያ ሆኗል። ምናልባት ቀደም ሲል የነበረውን ተርባይን የመቀነስ ስምምነት ነበረ። ከአብይ አህመድ ተርባይን ቀንሷል። የአሞላል ላይ ያለውን ሁኔታም እንደዛው ኮምፕሮማይዝ አድርጓል። እንደሚጮኸው አይደለም። ልክ ራሱን በተለየ ሁኔታ የኢትዮጵያ ጥቅም አስከባሪ አስመስሎ የሚጮኸው አይደለም። መጀመሪያም በጓሮ ሊሸጥ ሲያስማማ ከፍተኛ ተቃውሞ ስለተነሳበት ነው። ገዱ አንዳርጋቸው ይመራው የነበረው ቲም ውጭ ጉዳይ በነበረበት ጊዜ እዚህ አሜሪካን ሀገር መጥቶ በህዳሴ ግድቡ ጉዳይ ላይ ያደርጉት የነበረው ድርድር በባለሙያዎቹም በህዝብም የቀረበው አማራጭ አደገኛ ስለነበረ ከፍተኛ ተቃውሞ ከተነሳበት በኋላ ነው ነገርየውን ወደ ማብረድ የሄዱት። ነገር ግን አሁን በልዩ ሁኔታ ልክ ሱፐር በሆነ መንገድ ነገሩን እነሱ እንደሰሩ እንዳከናወኑ ለማድረግ የሚያደርጓቸው እዛ እነዚህ እንቅስቃሴዎች አሉ። እምብዛም እነሱ ባሉት መጠን ነገርየው ውጤት የሚያመጣ መስሎ አይታይም። የሆነ ሆኖ ግን ግብፅ ከልክ ባለፈ ጥጋብ ወደ ኃይል እርምጃ ብትገባ አብይ አህመድ ከፋፍሎ በታትኖ ለውድቀት ያመቻቻት ሀገር ስለሆነች ፈተናው ቀላል አይሆንም በአንድም በሌላ መልኩ። ይህንን ስንል ሁልጊዜም የውጭ ጠላት ሲመጣ የውስጥ አንድነት ተጠናክሮ መቆየት አለበት። የአንድ ሀገር የኢትዮጵያ ውስጣዊ አንድነት በብዙ መልኩ የተጎዳ ነው። በኦህዴድ ጦረኛ ፖሊሲና የተለየ ፍላጎት ምክንያት ኢትዮጵያውያን በጣም ከፍተኛ ችግር ውስጥ ናቸው። ሁለተኛው በጣም አደገኛውና ከባዱ ነገር የኦህዴድ ሄጂሞኒ በውጭ ይመጣሉ ከሚባሉ ጠላቶች የከፋ ሆኖ መገኘቱ ነው። አሁን ለአማራ ህዝብ ከአብይ አህመድ እና ከኦህዴድ በላይ ትሬት የለም። ለትግራይ ህዝብ በተመሳሳይ ሁኔታ አብይ አህመድና ከኦህዴድ የፖለቲካ ፍላጎት በላይ አደጋ የለም። ስለዚህ ሌሎች የሚያመጡት ነገር አደጋ የለውም እያልን አይደለም። ሌሎች የሚያመጡት አደጋ አሁን ካለው ኢሚዲየት ዴንጀር የሚብስ አይደለም ነው። ስለዚህ የራሱን ህዝብ እየበደለ በድሮን እየቀጠቀጠ ያለ መድፍና ሞርታር እየተኮሰ የአርሶ አደር ሰብል እያወደመ ህዝብ እየፈጀ ያለ ስርዓት ኢትዮጵያ ሉዓላዊነቷን ለማስከበር ኑ እንዝመት ቢል ሊሰማው የሚችል የማህበረሰብ ክፍል የለም። ለዛ ነው ሂዶ ድጋፉን አጥቶ በውዳቂ ፕሮፓጋንዳ ራሱን ለማቆየት ጥረት እያደረገ የሚገኘው ይሄ ስርዓት። እናም ማንም የኢትዮጵያን ከፍታ የሚፈልግ ኢትዮጵያ እንደ ሀገር እንድትቀጥል የሚፈልግ የትኛውም አካል ቢኖር መሰረታዊ ነገር በፍጥነት የግብፅንም ለማስታገስ ሌሎች ሀገራት በኢትዮጵያ ጉዳይ ላይ የሚያነሷቸውን ጥያቄዎች ለማስታገስ የሚቻለው የኦህዴድ ስርዓት በአዲስ አበባ ያለ 4 ኪሎ ያለ የኦህዴድ ስርዓት እንዲያበቃለት በማድረግ የኦህዴድ ስርዓት ካበቃለት ኢትዮጵያውያን በጋራ በኩልነት ላይ የተመሰረተ የጋራ ስርዓት መስርተው ማንም አልፎ ያጅ እንዳይገላምጣቸው ማድረግ ይችላሉ።
ሌላኛው ፈተና ህብረተሰቡ የዕለት ተዕለት ኑሮውን መኖር አቅቶት የረሃብ ጠኔ የሚያሰቃየው ማህበረሰብ ሆኗል። ዛሬ ይህንን ውይይት በምናደርግበት ወቅት 120 ብር 121 ብር የነበረ የነዳጅ ዋጋ 200 ብር በአንድ ጊዜ ገብቶ ነው። በእያንዳንዱ የዕለት ኮንሰምፕሽን ኑሮ ላይ የኑሮ ውድነቱ ጭንቅላት የሚያዞረው ነው። ስቲል ሲቪል ሰርቫንቱ ከስራ በኋላ ፌስታሉን ይዞ የተረፈ ምግብ ልመና መሄዱን ቀጥሎበታል። አገዛዙ አሁንም በገፍ ያለ ህግ ያለ ፍትህ ያለ ፍርድ የሚያስራቸው ዜጎች ቁጥራቸው ከዕለት ወደ ዕለት እየጨመረ ነው። ትንሽም ቢሆን እፎይታ የሚያሳይ አይደለም። በሀገር ውስጥ የሚንቀሳቀሰው ራሱን ኢሃፓ ብሎ የሚጠራ የፖለቲካ ድርጅት በ5 የፖለቲካ ጥምረቶች ውስጥ አባል ሆኖ ያለ ማለት ነው። በቅርቡ በህዝበ ትዕይንት እጠራለሁ ብሎ ወደ አደባባይ ሰው ወጥቶ ሀሳቡን እንዲገልጽ ሁኔታዎችን እናመቻቻለን ብሎ ነበረ። ነገር ግን እሱንም ቢሆን አገዛዙ አፈና በማድረግ እንዳይካሄድ አድርጓል። ምንም ነገር ቶለሬት አይደረግም። አብይ አህመድን እደግፋለሁ በማለት ብቻ ነው በኢትዮጵያ ውስጥ ሰልፍ ማድረግ የሚቻለው፣ ተቃውሞ ማድረግ የሚቻለው፣ መጻፍ የሚቻለው፣ መናገር የሚቻለው ኦህዴድ የሚሄድበትን የጥፋት መንገድ በመደገፍ ብቻ ነው። በመቃወም ምንም አይነት ነገር ማለት አይፈቀድም ወይም አይቻልም። ዴሞክራሲ ለሚባል ነገር 100% በራቸውን የዘጉት ቻይናዎች አሁን ቅርብ ጊዜ ከማህዲ ጋር የቻይናው ባለስልጣን ባደረጉት ሙግት ላይ የቻይናን መንግስት የሚባለውን አካል መተቸት የሚታሰብ አይደለም፣ መተቸት አይቻልም። ስለዚህ ዴሞክራሲ የሚባል እናንተ ጋር ጠረኑም ሽታውም የለም። ጸረ ዲሞክራሲያዊ የሆነ አገር ይዛችሁና እየመራችሁ ደግሞ በአንጻራዊነት ዴሞክራሲያዊ ስርዓትን እየተለማመደች ያለችውን ታይዋንን በኃይል እንውጣለን ስትሉ የታይዋን ህዝብ በቻይና ውስጥ መጠቃለል አልፈልግም እያለ ነው ብሎ ይጠይቀዋል። ለምን ሲል ጸረ ዴሞክራት ስለሆናችሁ አይደለንም ለሚል ያቀረበው መከራከሪያ መንግስትን መተቸት ይቻላል ብሎ ይጠይቀዋል። ምንድነው የሚመልሰው? ኮንስትራክቲቭ የሆነ ፖዘቲቭ የሆነ ምክረ ሀሳብ ይሆናል ሳለ ኢዜማ ማለት ነው። ስትራቴጂክ የአገዛዙ ደጋፊ ሁነህ ነው እንጂ አይ ይሄ ነገር እኮ ስህተት ነው እንዲህ እኮ ማድረግ አይቻልም ብሎ መቃወም አይቻልም በቻይና። እንዳውም በአብይ አህመድ እየመራት ባለችው ኢትዮጵያ ደግሞ ከዚህ የመረረም የባሰ ሁኔታ እንዳለ ግልጽ ነው። ይሄንን አነሳን ዘንዳ የአገሪቷ ያለመረጋጋት የውስጥ አንድነት መጥፋትና በሁለት መንገድ ማለት ነው። በአንድ በኩል የኑሮ ውድነቱ ማሻቀብ፣ ሰው በየዕለቱ የሚያስበው ምን በልቶ ማደር ይችላል ነው፣ የዕለት ምግብ የተቸገረበት ወቅት መሆኑ ነው። በሌላ በኩል በፖለቲካ ልዩነት ጦርነቶች በየቦታው አሉ። ዴሞክራሲያዊ ስርዓት የሚባል የለም። ሰላም የሚባል ነገር የለም። ሰው ወጥቶ መግባት አይችልም። በኑሮ ውድነት ብቻ አይደለም፣ እየተራበም እየተሰቃየም ከቤቱ በሰላም ወጥቶ በሰላም መመለስ አይችልም። አንድ ቦታ ወደ ሌላ ቦታ መዘዋወር አይችልም። በየዕለቱ ያለው የኑሮ ውድነት እየከፋ መጥቷል። ጅማ አካባቢ ላይ አንድ ተቃውሞ ሲደረግ ነበር የነበረው። ትላንትና ከትላንት በስቲያ ሰልፍ ወጥተው ተቃውሞ ሲያሰሙ ነበር። የተቃውሞ ምክንያት 8,000 ብር በቀረጥ ወይም በታክስ ይከፍል ለነበረ ሰው ያለምንም ማስጠንቀቂያ 600,000 ነው የምትከፍለው። 8,000 ብር ይከፍል የነበረ ምን ያህል እጥፍ ብታደርገው ነው 600,000 እንዲከፍል የምታስገድደውና የምትጠይቀው? በሙሉ መኪኖች ስራ አቁመው ህዝቡ ተቃውሞን እያሰማ ነው የሚገኘው። ኤቭሪው የት ጋ ነው ሰላም ያለው ብለህ ብትፈትሽ የትኛውም አካባቢ ላይ ሰላም አታገኝም። ኦሮሚያ እንደምታዩት ነው፣ መውጣት መግባት የማይቻልበትና ጦርነት የቀጠለበት ነው። አማራ ላይ እንደምታዩት ነው፣ 3 ዓመት የዘለቀ ጦርነት አለ። ትግራይ ይሄው የምታዩት ነው፣ በወታደራዊ ውጥረት ውስጥ ነው ያለችው። ኋላ በዝርዝር እንመጣበታለን። ቤኒሻንጉል ትላንትም ከትላንት በስቲያ እያያችሁ ነው። የራሱን የኦነግ ሸኔ በሚል የሚጠራ እነ ሽመልስ አብዲሳ ያደራጁት የኦህዴድን ፕሮጀክት የሚያስፈጽመው አካል ወደ ቤኒሻንጉል ሰራዊቱን ይዞ ገብቶ ተጨማሪ እልቂት እንዳይመጣ ጥሪ እየቀረበ ነው ያለው። ከ15 ቀን በፊት የደረሰውን እልቂት የምታውቁት ነው። የአርሲ ኦርቶዶክሳውያን ጭፍጨፋ ለ3 ዙር እንደተካሄደም የምታውቁት ነው። በቅርብ ጊዜ እንኳን አሁን አፍንጫችን ላይ በሚገርም ሁኔታ በአንዳንድ የኦሮሚያ አካባቢዎች ደግሞ
የየሰፈር አለቃ በቃ የተዳከመ መንግስት አትበሉት፣ ያው እንደው ለአጠራር መንግስት ይባላል። የተዳከመ መንግስት ባለበት ሀገር ላይ በየቦታው በርካታ መንግስታት ነው የሚፈጠሩት። በርካታ የጎበዝ አለቆች ነው የሚፈጠሩት። አሁን ባለው ሁኔታ የሰፈር ውስጥ የመንደር ውስጥ አባገዳ ተብለው የሚሰባሰቡ አካላት በየሰፈራቸው የየራሳቸውን ህግ አውጥተዋል። አንድ የሚዘዋወር ቪዲዮ ተመልክታችሁ ከሆነ አባገዳዎች እነሱ በመረጧቸው ቀጠና ሴቶች ሱሪ መልበስ አይችሉም የሚል ህግ አወጡ። ሴቶች ሱሪ መልበስ አይችሉም የሚል ህግ ለአካባቢው ሎካል ህግ አውጥተው ሲያበቁ ዱላ ይዘው መግረፊያ ይዘው ከተማ ውስጥ መዞር ጀመሩ። ሱሪ የለበሰች ሴት ሲያዩ እዛው አደባባይ ላይ ነው በዱላ የሚደበድቡት ማለት ነው። በሀገር ደረጃ ስርዓት የሚባል ነገር የለም። ህግ የሚባል ምናምን የሚባል የለም። በቃ ይሄ የሚያሳይ የአንድ ሀገር መንግስት የሚባለው አካል የለም፣ ሞቷል ማለት ነው። የአብይ አህመድ ስርዓት ትልቁ ፈተና አልቆለታል። አሁን መምራት ያልቻለበትን መንገድ ንዴቱን የምታዩት፣ ቁጣውን የምታዩት አሁን ወደ ደቡብ ተጉዞ ያደረገውን ንግግር ሰምታችኋል። እውነት ነው። ቅድም አንዱ ሰው የቅማል ፖለቲካ ሲል ነበረ። እኛ እኮ ቃሉንም ለመጥራት እኮ እንሳቀቃለን። እነሱ በመሪ ደረጃ በአደባባይ እያሉት ነው። ምን ብለን ሌላ ስም ሰተን እነሱ የሰሩትን ስህተት ለህዝቡ እንዴት እናስረዳኝ? ሰምታችሁ ከሆነ በኦፊሻል ንግግሩ ጠላቶቻችንን አንድ ባንድ እንደ ቅማል እየለቀምን እንገላቸዋለን። አሁን ይሄ በራሱ ቃሉ ብቻውን የአብይ አህመድን አስተዳደግ ይነግራቸዋል። ምሳሌውን እዩ። በመጽሐፍ ቅዱስ ዘሪ ዘሩን ሊዘራ ወጣ፣ አንዱንም በመልካም መሬት፣ ሌላኛውም በድንጋይ፣ ሌላውም በጭንጫ ላይ ወደቀ። በጭንጫ የወደቀው አልበቀለም፣ ጭንጫው ያዘው አፈነው፣ እሾኩ ያዘው አፈነው፣ በሾክ ላይ ያለው ቀረ። በረግረጋማ ጭንጫ የሆነውም ሳያበቅል ቀረ። ድንጋይ ላይም የወደቀው ፍሬ ዘሩን ሲዘራ ድንጋይ ነውና አፈር አላገኘም፣ እሱም ቀረ አረረ። በመልካም መሬት ላይ የተዘራው ግን እሱ በቀለ እያለ ይነግራቸዋል። ምሳሌያዊ ነበር አነጋገሩ። እንደውም ቢቸግራቸው ለምንድን ነው ሁልጊዜ በምሳሌ የምትነግረን ብለው ጠይቀውት በምሳሌ መናገር የበለጠ ያስረዳል የሚል መልስ ክርስቶስ ይናገራል። ተመልከቱ፣ ለአራሾች ለገበሬዎች ሲያስተምር በዘር ነው የሚያስተምራቸው አይደል? በአንድ ወቅት ደግሞ የስነ ከዋክብት ፍልስፍና በስቶ ነበረ። የስነ ፈለክ ፍልስፍና በስቶ ነበረ። እንቆላም በስቶ ነበረ። ከዋክብት ጋር በተያያዘ ስለ ከዋክብት በሚመራመሩበት ጊዜ፣ ብዙ ስለ ከዋክብት በሚነገርበት ጊዜ የሰማይ ከዋክብትን ምሳሌ አድርጎ ይነግራቸዋል። ለብዛት እንደ ማሳያ አድርጎ አሳ አጥማጆች፣ ይሄ ሲፉድ ተመጋቢ አካባቢዎች ደግሞ ሲሄድ እንደ ባህር አሸዋ እያለ ይውላችሁ፣ እንደ ሰማይ ከዋክብት፣ በዚህ በኩል ደግሞ እንደ ባህር አሸዋ፣ በዚህ በኩል ዘሩን ሊዘራ ወጣ ብሎ ለአርሶ አደር በሚመቸው መልኩ ለእያንዳንዱ እንደየድርሻው ይሰጣቸዋል። በገበያ መካከል ሲገባ ገበያውን መካከል አንድ ፍራፍሬ ሲሰጡት ያነሳውን ፍሬ አመስግኖ ከተቀበለ በኋላ ያንን ለሕፃኗ ይሰጣታል። ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ይላል። በሁሉም በሚገባው ምሳሌ ነው የሚናገረው አይደለ? አዋቂ ሰው እንደዛ ነው የሚያደርገው። በምሳሌ በፈሊጥ መናገር መልካም ነው። አብይ አህመድ በምሳሌ ለማስተማር ሲነሳ ትዝ የሚለው ነገር ምንድን ነው? በልጅነቱ ስለበላው ቅማል ነው ትዝ ያለው። አንድ መሪ መድረክ ላይ ወጥቶ ለህዝብ ንግግር ሲያደርግ ጠላቶቻችንን እንደ ቅማል አንድ ባንድ እየለቀምን ቱ ቢ ኦነስት፣ በተለይ አሁን በዚህ ዘመን ይሄኛው ጀነሬሽን፣ በርካታዎቹ የዚህ ጀነሬሽን ሰዎች የከተማ ሰዎች ያውቁታል ብዬ አላስብም። የዚህ ጀነሬሽን ራሱ ምንድነው ቅማል ብትሉት ላያውቀው ይችላል። አሁን ምሳሌ ጠፍቶ ነው ወይ እንደዛ አይነት ነገር የሚያነሳው? ከጭንቀትም የተነሳ በሄዱበት መድረክ ሁሉ፣ በማንኛውም መድረክ እንዴት ሰው ስለ ጦርነት ያወራል? ኤቭሪዌር ስለ ቀውስ። አንድም ቦታ
ወታደራዊ አመራሮችም ሆነ የሲቪል አመራሮቹ በተገኙበት ቦታ ስለ ጦርነት ሳያወሩ የሄዱበት ቦታ የለም። እንገላለን፣ እንደመስሳለን፣ እናጠፋለን። ይሄ ከምን የመነጨ ነው? ጭንቀት ነው። እንነጋገራለን፣ እንፈታለን፣ በሀሳብ የበላይነት ይሄን እናደርጋለን፣ ይሄን እናደርጋለን፣ ዴሞክራሲ እናመጣለን፣ እናለማለን አይደለም። እንገላለን። ገና ወደ ስልጣን በመጣ ስልጣኑን ባደላደለ ማግስት እኮ ነው አብይ አህመድ የባሌ ንግግሩ ላይ እኛ ዝሆነን እንሰብራለን ያለው። ሽመልስ አብዲሳ መጣ፣ የሰበሩን ሰብረን ተቆጣጠር ነው አለ። ሁሉም ነገራቸውን በእብሪት ጀመሩት፣ በጉልበት ጀመሩት። የሁሉ አድራጊና ፈጣሪ እኛንን በሚል እብሪት ነው የጀመሩት። ያው እብሪት ቀጠለ። ስለዚህ በኃይል ሁሉን ነገር እናደርጋለን ነው። ሰከን ብላችሁ ካሰባችሁት፣ ለምን ብላችሁ ስታስቡ ኦህዴድ ነው እያልኩት ኢንኮቴሽን በደንብ አድርጋችሁ ይህንን ታሳቢ ያድርጉልኝ። ኦህዴድ አንድም የጦርነት አንድም የአሸናፊነት ታሪክ የለውም። አንድም በኤሊቶች መካከል በ16ኛው ክፍለ ዘመን መሪ ኤሊት ተይዞ ተጀምሮ የነበረ ወረራ ውጤት ሳያመጣ የከሸፈ ነው። ከዚያ ጊዜ በኋላ አሁን በዚህ በእኛ በሞደርን ዘመን በዚህኛው ዘመን በ1960ዎቹ የምታዩት ነው የኦህዴድ የኦነግ እንቅስቃሴ ነበረ። አንድም ፍሬ ሳያፈራ አይቀረ ማለት ነው። ከዚያ በኋላ የዘውዳዊ ስርዓት አብቅቶ የደርግ ስርዓት ሲመጣ የኦህዴድ የኦነጋዊ እንቅስቃሴ ራሱን ምንድነው ትልቅ ለማሰኘት በርካታ ጥረቶች አድርጓል። ውጤት አላመጣም። አሁንም ህዝቡን መሰረት አላደረገም። ዋነኛ የህዝቡንም ፍላጎት ቤዝ ስላላደረገ መራመድ አልቻለም። በደርግ ውስጥ በርካታ አሁን ብሔረሰብንና ፓርቲን ብሔረሰብንና የአንድ የፖለቲካ ሳቤ አራማጅ ቡድንን ለያይቶ ማየት ይገባል። እኔ በማናቸውም ጊዜ በወል ብሔረሰባዊ ስም አንስቼ ምናምን ካታጎራይዝ አድርጌ ወደ ሄስቲ ጀነራላይዜሽን የሚሄድበት አንዳችም ምክንያት የለም። አናደርግም እንደሱ። ነገር ግን አንድ አምጡልን ብትሉ አንድ ይሄ ብላችሁ ልጠቅሱት የምትችሉት የለም። አንድ ይሄ እንደዚህ አይነት ትግል ታግለው በዚህ ዘመን እንደዚህ አሸንፈናል። በዚህ ዘመን ባጫንም ምሳሌ አድርጌ ሳነሳላችሁ ነበር ትላንት። አንድም ቦታ የባጫ አሁን ያለው የኦህዴድ ኃይል እዚህ ቦታ በዚህ ትግል ውስጥ ሂደን ይሄንን ውጤት አስመዝግበን የሚባል ሰው እከሌ ብላችሁ ልታመጡ አትችሉም። በሙሉ በኦህዴድ ውስጥ ያሉ አካላት አንድ እከሌ የሚባል ጀነራል በጀግንነት ይሄን አድርጓል ብላችሁ የምትጠቅሱት የለም። አንድ በአንድ ስም መጥራት እንችላለን። በሙሉ ምርኮኛ ነው፣ ከመንገድ የጠፋ ነው፣ ጡረታ የወጣ ነው፣ የሀገር ጥቅም አሳልፎ ሲሸጥ የነበረ ነው። ይሄ ስብስብ ነው በቡድን በወል መጥቶ ስልጣን የተቆጣጠረው። በብሔረሰብ ደረጃ ያየን እንደሆነ ግን ስንት ጀግና በደርግ ዘመነ መንግስት፣ በንጉሱ ዘመነ መንግስት እንዴ ወደኋላ መለስ በሉና በአፄ ምኒልክ ዘመነ መንግስት ኢትዮጵያን መልሶ የማቅናት ስራ ሲሰራ እንደነ ጎበና ዳጨን ያሉ ታላላቅ የኦሮሞ ጎሳ ተወላጆች የኦሮሞ ብሔረሰብ ተወላጆች እኮ ናቸው የሚገርም ተአምር ሲሰሩ የነበሩ። ትልልቅ የአርበኝነት ታሪክ ያላቸውን ነገረሱ ዱኪን ማንሳት ይቻላል። በርካቶችን እንደነ ጀነራል ጀገማ ኬሎ ያሉትን ማንሳት እንችላለን። እነ ጀነራል ደምሴ ቡልቱን ማንሳት እንችላለን። በርካቶች ወደ ኋላ ብንመለስ በአርበኝነት ታሪክ ውስጥ በቁጥር 1 2 3 ብለን በርከት ያሉትን ማንሳት መጥቀስ ይቻላል። ነገር ግን አሁን እንደምንለው በሞደርን ፖለቲካ ታሪክ ውስጥ የብሔረሰብ ቅርጽ ይዘው ከመጡ እና ትግል እንጀምራለን ከተባለበት ጊዜም ጀምሮ በስተኋላም ብናይ በኢትዮጵያ ማዕቀፍ ውስጥ በፍጹም በኢትዮጵያ አንድነት የሚያምኑትና በኢትዮጵያ አገረ መንግስት ውስጥ የተሳተፉ ጀግኖች የሰሯቸውንና ዓለም የሚመሰክርላቸውን ታሪክ ከማየት የዘለለ እንደ ብሔረሰብ ተደራጅተው የሆነ ቡድን ይዘው ፓርቲ መስርተው ንቅናቄ አድርገው ስርዓተ መንግስት ለውጣለን ተብሎ የተደረገ ውጤት ማነው ትግል አንድም ቦታ ይሄ ነው የሚባል ውጤት ያስመዘገበበት የለም። በኢህአዴግ ጊዜ ኦህዴድ 1982 ዓመተ ምህረት ተመሰረተ።
ኦነግ 1983 ላይ በካልቾ ተመቶ እንዲባረር ተደረገ። ኦህዴድም በኢህአዴግ ውስጥ ቅጥረኛ ሆኖ ሲሰራ የነበረ ድርጅት ነው። ዳትስ ኢት በቃ ያለው ጠቅላላ ታሪክ ይሄ ነው። ስለዚህ ዝሆንን እንበላለን እንሰብራለን ምናምን የት ቦታ ነው ዝሆን? መቼ? የት ጋር? የትኛው የአሸናፊነት ታሪክ አንድ መጥቀስ ይቻላል? ይሄ በዚህ ዘመን ይሄን አሸንፈን ይሄን አድርገን የሚባልበት አለ? በዚህ ዘመን የተመጣበት ከሆነ እነ ቲም ገዱ ቲም ለማ የሚባል የኦሮማራ እንቅስቃሴ ነው የተጀመረው። ያም ቢሆን አብይ አህመድ ራሱ ዛሬ ምላሱን ቆርጦ ለራሱ ካልበላው በቀር ሰዎቹ የዲሞክራሲ ሽታ ባይኖራቸው የሚለው ንግግር መቼም ታስታውሳላችሁ አድማጭ ተመልካቾቻችን። ሰዎቹ የዲሞክራሲ ሽታ ባይኖራቸው ኑሮ በሙሉ መሳሪያ ታጥቀው ነበረ እና ትተው ዝም ብለው ስልጣን አስረክበው አይሄዱም ሲል ሰምታችሁታል አብይ አህመድ። ሰው እውነት ለመናገር የፈለገ በመሃላቸው ያለው ችግር እንደተጠበቀ ሆኖ የመጣው ይምጣ ልክ አሁን እና አብይ አህመድ ኦህዴዶች እንደሚያደርጉት የፈሰሰው ደም ይፍሰስ የፈለገ ይሁን ስልጣን አንለቅም ብለው ቢቀጥሉና የተወሰነውን እንደፈለገ ቢያረጉት ኖሮ አሁን ባለስልጣን የምትሉት አብይ አህመድ የምትሉት ለማ የምትሉት እነዚህ አሉ የምትሏቸውን በአንድ ሰዓት ኦፕሬሽን ውስጥ ጠቅላላ ሰብስበው በየእስር ቤቱ ማጎር ይችሉ ነበር። ቱ ቢ ኦነስት ይሄ ብቻ አይደለም። ባለፉት 7 ዓመታት ያሳዩን በፈለጉበት ሰዓት 200 300 ሰው በአንድ ጉድጓድ መቅበር እንደሚቻልና ዓለም ለዚህም ፊቱን ዞሮ ለምን ብሎ እንደማይጠይቅ ነው የታየው። ከዚህ ተነስተ ሰብስበው ራሱ ቢረሽኑት ምን አሁን የኦህዴድን ኃይል ብአዴንን እዛ ውስጥ ያለው ውዝን ኢህአዴግ በተቃውሞ ሲንቀሳቀስ የነበረውን አካል እንዳለ ሰብስበው ቢረሽኑት እንኳን አንድ ሰሞን ዜና የዘለለ ሁኔታ እኮ አይፈጠርም። አሁን በምናየው መልኩ ማለት ነው። ምን ይፈጠር ነበር? ይሄው እያየን እኮ ነው። ብአዴንን ጠቅላላ የምፈልገውን እርምጃ ወስዳለሁ ብሎ የሚታሰረውን አሰረ፣ የሚሰደደውን አሰደደ፣ የሚገደለውን ገደለ። እነ ዶክተር አምባቸው ሞቱ፣ እነ ጀነራል አሳምነው ተገደሉ። የአንድ ሰሞን ዜና ነው የሆነው። ኦህዴድ አድርጎታል። ቲፒኤልኤፍ ይሄንን አድርጎ ድምጥማጡን ቢያጠፋው ኑሮ ኦህዴድ የሚባል አካል ቁንጮውን ድምጥማጡን ቢያጠፋው የት ይደረስ ነበር? ነገር ግን ከማህበረሰቡም ከሌላውም ከዲፕሎማቲክ ኃይሉ ያሉ ግፊቶችን መሰረት አድርገው ለቀቁ አይደለ? እክነው ኖ ብለው ቢሄዱ ኑሮ ሊመጣ የሚችለውን ነገር ማስተዋል ይገባል። ኦህዴድ እንደሆነው ቢሆኑ ኑሮ ቲፒኤልኤፎች ለምን ልክ አሁን አብይ አህመድ እንደሚያደርገው በቀን እኮ 70 ሺህ ይሞታል ነው ያለው እኮ አብይ። ስልጣኔን የምትነኩ ከሆነ በቀን 70 ሺህ ሰው ሊያልቅ ይችላል። ቀላል እንዳይመስላችሁ፣ እንደ ድሮ አይደለም፣ እልቂት ነው የሚፈጠረው ነው ምናምን የሚለው። እኛ በአምረን ስንተች የነበረው ጌታቸው አሰፋ ምንድን ነበረ ያቀረበው ኦፕሽን? ኤርዶዋን 60-70 ሺህ ሰዎች አስሮ የተጀመረበትን መፈንቅለ መንግስት ተቆጣጥሯል። እኛ 200-300 ሺህ ለምን አይሆንም በመላ ሀገሪቱ አስረን ብሎ ነበር እኮ ጌታቸው አሰፋ። ይህንን አቅርቦ ነበር ለኢህአዴግ ይህንን ነገር ማስቆም አለብን በሚል። ነገር ግን አይ የለም የሚባል ከፍተኛ ተቃውሞ ገጠመ። እንደዚህ ያለ መቼም ከሁሉ የከፋ አረመኔ ስብስብ ይመጣል ብሎ በጣም ከባድ ሁኔታ ይመጣል ብሎ የገመተ ያሰበ የለም። ማንም ሰው ቢሆን በእርግጠኛነት መናገር የምችለው ምንድነው ወደኋላ ተመልሶ አንዱን ከሌላ ማወዳደር ምንድነው ውሃ የማይቋጠር ቢሆንም እንኳን ማንኛውም ሰው አብይ አህመድ ከመጣበት እንግዲህ በብርቱ የታገልን ብዙ ዋጋ የከፈልን መስዋዕትነት የከፈልን ሰዎች ያ መራር መስዋዕትነት የከፈልንበት ጊዜና አሁን 7 ዓመት ያለው ጊዜ ለውድድር የሚቀርብ አይሆንም። ለውድድር ቢቀርብ ማንም ሰው ወደኋላ ተመልሶ ያኛውን መኖር ይፈልጋል። ማሰር፣ ማሰቃየቱ፣ ፈተናው እንደተጠበቀ ሆኖ ባህር ዳር ሄደን፣ አርባ ምንጭ ሄደን፣ ጅንካ ሄደን፣ ወላይታ ገብተን ናዝሬት ሄደን፣ ደሴ ወልዲያ ሄደን፣ ጎንደር ደብረ ታቦር ሄደን የፈለግንበት ሰላማዊ ሰልፎች፣ ህዝባዊ ንቅናቄዎች መርተን አገዛዙን አውግዘን
የሚጽፉ ሰዎች ጋዜጣ ተመልከት። ስንት አብዮት ጠሪ ጋዜጦች፣ መጽሔቶች ይታተሙ ነበር። በፓርላማ ውስጥ እነ አቶ ተመስገን ዘውዴ ኢኮኖሚስቱ ነፍሳቸውን ይማር መለስን እኮ አታዋጭብን ይሉት ነበር ፓርላማ ላይ። እንዴ አንተ ምንድነው ይሄ የኢኮኖሚ ጥያቄ ላይ የምታስታውሱ ይመስለኛል የፊስካል ኤንድ ፊዚካል ፖሊሲ ላይ እና ተመስገን ዘውዴ በጣም ጎበዝ ኢኮኖሚስት ናቸው። እሳቸው ካብራሩ በኋላ መለስ ሽንቁጥ ሊያደርጋቸው ፈለገና የፊዚካል ፖሊሲ ያሉት የፊስካል ፖሊሲ ለማለት ፈልገው ይሆናል አለ እና ትንሽ የፓርላማ አባላት አስታቀባቸው። አቶ ተመስገን ተመልሰው እድል ሲያገኙ እኔ ያብራራሁት ይሄን ነው ብለው የፊስካል ፖሊሲ ጉዳዮች ላይ ማብራሪያ ከሰጡ በኋላ እኔ ፊዚካል ፖሊሲ አላልኩም ፊስካል ፖሊሲ ነው፣ እንዳንተ የግድ ማፏጨት የለብኝም ፊስካል ለማለት ብለው አንተ ስላፏጨህ ነው ወይ? ይሄንን ማለት ይቻል ነበረ ፓርላማ ላይ። መቼ ነው ከስልጣን የምትለቀው ብለው ጠይቀዋል እነ አቶ ቡልቻ ደመቅሳ ነፍስ ይማር። መጠየቅ ይቻል ነበረ። አብይ አህመድ ከስልጣን መቼ ነው የምትለቀው ብሎ ክርስቲያን ታደለ ጥያቄ ጠየቀ። የት ነው ያለው? ክርስቲያን ታደለ እስር ቤት ነው። ቡልቻ ደመቅሳ ያን በመጠየቃቸው ታስረዋል። ተመስገን ዘውዴ ያንን በማለታቸው ታስረዋል። እነ ዶክተር መረራ እድሜ ልክ አሽሟጠው ፓርላማ ውስጥ የፈለጉትን ተናግረው ያን ጊዜ ታስረዋል። አልታሰሩም። ስርዓቱ አትሊስት ስርዓቱን ሊነቀንቅና ሊለውጥ የሚችል ተጨባጭ እንቅስቃሴ እስካላየ ድረስ አያስርም። ትችትን የመቀበል ሁኔታ ነበረ። የታሰርን ብዙዎቻችን በዛን ጊዜ የታሰርን ሰዎች ስርዓቱን ከመሰረቱ አናግቶ ሊቀይር የሚችል እንቅስቃሴ እያደረግን እንደሆነ ስለገባቸው ነው። ያ የህልውና ጉዳይ ስለሆነ ወደ መከራ ተወሰድን። አሳሪ ነው፣ አፋኝ ነው ስርዓቱ ነበረ። አዎ ከነዚህ ጋር ለውድድር አታቀርበውም። እነዚህ ፌስቡክ ላይ 2 መስመር ጽፋ አይታገሱም። ከመደበኛ ይልቅ የስውር እስር ቤቶቻቸው ይበልጣሉ። በየቦታ ሁሉም የጎበዝ አለቃ ነው። ከአዲስ አበባ ወጥተህ ወደየትም ቦታ በነፃነት መንቀሳቀስ አትችልም። ፎርጌት ከአዲስ አበባ ወጥተህ አዲስ አበባ ውስጥ አንድ ክፍለ ከተማ ወደ አንድ ክፍለ ከተማ በነፃነት መንቀሳቀስ አትችልም። በጨለማ እንደሚጓዝ ሰው ዋች ፉት ስቴፕ እየተባልክ ተመልከት፣ አረማመድን ተጠንቀቅ እየተባልክ ነው የምትሄደው ከአንድ ቦታ ወደ አንድ ቦታ። ስለመናገር ነፃነት፣ ስለመጻፍ፣ ስለምናምን ትቶ ህዝቡ የዕለት ምግብ ልጆቹን ምን እንደሚያበላ የሚቸገር የሚጨነቅ ነው። እንዲህ ያለ ውጥረትና እንዲህ ያለ ጭንቅ እንዲህ ያለ ፈተና ውስጥ ያለ ህዝብ ከውጭ የሚመጣበትን ኃይል እንዴት አድርጎ ነው ለመቋቋም ስለ ጦርነት ሊያስብ የሚችለው? ስለ ሉዓላዊነት ሊያስብ የሚችለው? በላው የለም፣ የሚጠጣው የለም፣ ሰላም የለው፣ በየቀኑ ጭንቅ ነው። በአንጻሩ ያገዛዙ ሰዎች ጥጋብ አልችል ብለው በአንድ አጋጣሚ ሾልከው የተቆጣጠሩትን ስልጣን ይዘው ወደ ፉከራ ተሸጋገሩ። እኛ ዞንን እንሰብራለን፣ አዲስ አበባን ተቆጣጥረናል አሉ። የሰበሩንን በሰበሩን ቦታ ሰብረን ይህንን አደረግን አሉ። ተፈናቀልን፣ ተሰደድን፣ ጠብቁን ሲባል መሐረብ ስጧቸው ያልቅሱ የሚል ምላሽ ሰጡ። ከወለጋ ከአርሲ ከጅማ ተፈናቀልን ተብሎ አቤቱታ ሲቀርብ ምላሽ የተሰጠው አባይን ተሻግረ አዲስ አበባ መሄድ አትችልም ብሎ በአውቶቡስ እኮ ነው እየታፈንክ የምትሄደው። ከጎጃም አዲስ አበባ መግባት አትችልም ተብሎ እየታፈንክ የምትሄድበት ሀገር ሆነ። ምስቅልቅል ሁሉም ነገር ማለት ነው። ሰው በዚህ ውስጥ ስለምን ነው እንድታስብ የምትፈልገው? መሰረታዊ የሆነ የስርዓት ለውጥ አምጥተህ የተረጋጋ ሀገር ፈጥረህ የድርሻህን መወጣት ነው ወይስ በእንደዚህ አይነት ሁኔታ ያገዛዙን ቅልልቦች መጫወቻ ሆነ ትቀጥላለን? ሁለተኛው በኋላ መለስበታለሁ። በእርግጥ ከዚህ
የትግራይ ጊዜያዊ አስተዳደር ከታደሰ ወረደ ጋር ተያይዞ በርዕሰ ጉዳያችን ላይ ያለው ስላለ በሱ ላይ እመጣበታለሁ። አሁን ከማነሳው ጋር ተያያዥነት ያለው የዛሬ የሆነ ነገር እናንሳ። በጋምቤላ ክልል ኢታንግ ልዩ ወረዳ ህዳር 28 ቀን ከቀኑ በ6 ሰዓት ተመልከቱ። ህዳር 26 ቀን ህዳር 28 ቀን ከቀኑ በ6 ሰዓት 16 ተሳፋሪዎችን ጭኖ ወደ ጋምቤላ ከተማ በመጓዝ ላይ በነበረ አውቶቡስ ላይ ቃርፓም በተባለ ቦታ ላይ በተፈጸመበት ጥቃት በተሳፋሪዎቹ ላይ የሞትና ከባድ የአካል ጉዳት ደርሷል። ህይወታቸው ያለፉ አሉ፣ የቆሰሉ አሉ። የቆሰሉት በከባድ ሁኔታ የቆሰሉት ሕክምና ላይ ናቸው የሚገኙት። ታጣቂው በመጀመሪያ በስራ ላይ በነበረው የትራፊክ ፖሊስ ላይ ለመተኮስ ሲሞክር መሳሪያው እንደከሸፈበትና በዚህ ወቅት የአካባቢው ፖሊስ አባላት፣ የፌዴራል ፖሊስ አብዛኞቹ ተሳታፊዎች ወደ ጦርነት ውስጥ ገብተው ተታኩሰው የተወሰኑትን ፕሮቴክት ማድረግ ማዳን ችለዋል ነው። ጋምቤላ ላይ ብቻ ይሄኛው ቡድን ከዛኛው ቡድን ጋር ያለው ተኩስ ትርምስ ደቡብ ሂዱ፣ ኦሮሚያ ሂዱ፣ ቅድም እንዳልኩት አማራው ጋር፣ ሶማሌ፣ ድሬዳዋ ያለው ሁኔታ፣ አፋር ያለው ሁኔታ ቁጠሩት። የት ጋር ነው ያለው የሀገሪቷ ሁኔታ? አጠቃላይ ቀውስና ትርምስ የገባበት ሁኔታ ነው። ካስታወሳችሁ የሶማሌ፣ የጁባላንድ፣ ሱዳን፣ ዳርፉር የአገርነት አዝማሚያቸው እየጎላ መጥቷል የሚል ሱዳን ኦልሬዲ ዳርፉር ከቀውሱ ጋር በተያያዘ ወደ አገርነት ሄዳለች። ይሄ ከዕለት መረጃ እንዳንድ አድርገን እንድንይዘው ነው። የሶማሌ ጁባላንድ ራስ ገዝ ራሷን የቻለች መንግስት ለመሆን የሽግግር ሂደት መጀመሯን ይፋ አድርጋለች። ከሞቃዲሾ ሶማሌ ጋር የሚያገናኛትን ወይም የጁባላንድን የሚመለከት የሞቃዲሾን የሚመለከት የህገ መንግስታቸው ላይ የራስ ገዝ አስተዳደር ሆነው አሁን ባሉበት ሁኔታ ያለውን ህገ መንግስት በሙሉ የአንቀጾች እያወጡ ለመቀየር ሞክረዋል። ከዕለት ዋና ዋና ጉዳዮች እነዚህ መሰረታዊ ናቸው። ወደ አገዛዙ ልመለስ። ሁላችሁም አይ ቲንክ ዛሬ አንድ የሰማችሁት ነገር አለ። የፕሮፓጋንዳ ላይ የተንጠላጠለው የአብይ አህመድ ስርዓት ወደ 5 የሚጠጉ የፋኖ አመራሮች የማስረሻ ሰጤን ፈለግ ተከትለው እጅ ሰጡኝ በሚል ፕሮፓጋንዳ በከፍተኛ ሁኔታ እየነዛ ነው። በትላንትናው ዕለት ደግሞ አንድ ነገር ሲናገር አድምጠናል። የትላንትናው የማህበራዊ ሚዲያ ዋነኛ መዝመቻ ሆኖ የነበረው በአርበኛ መልካሙ እና በአርበኛ ሀብታሙ ሙላው መካከል የተደረገ ቃለ ምልልስ ቃለ ምልልስ ሳይሆን በሁለቱ መካከል ያለ ኮንቨርሴሽን ንግግር ተደርጎ የቀረበ ተቆርጦ የተቀጣጠለ ነገር አቅርበው ነበረ። ሁለቱ ያወሩ የነበረው በሌላ ርዕሰ ጉዳይ ሰፋ ያለ ንግግር በመሃል ብልጽግና የሚል ቃል ወዘተረፈ ከሌላ ንግግሮች እያመጡ ተቆርጦ ተቀጥሎ የተሰራ ድምፅ በመልቀቅ ከጎንደር የጣይቱ ክፍለ ጦር ይቅርታ፣ በሀብታሙ ሙላው ሳይሆን በሀብታሙ ሙላው እና በአርበኛ ተሾመ መካከል የተደረገ ቃለ ምልልስ ነው። የጣይቱ ክፍለ ጦር የህዝብ ግንኙነት ኃላፊ ቃል አቀባይ ሆኖ ለረጅም ጊዜ የሰራው በአሁኑ ወቅት የአማራ ፋኖ ህዝባዊ ድርጅት ስራ አስፈጻሚና የስልጠና ዘርፍ ኃላፊ አርበኛ መልካሙ ጣሴ በጉዳዩ ላይ ጥቂት ቆይታ ከኔ ጋር አድርጓል። እሱን እንድትሰሙት እናደርጋለን። ከአርበኛ ሀብታሙ ሙላትም ከአርበኛ ተሾመ ጋር አደረገው የተባለው ንግግር አለ። እሱንም እንድታደምጡት እናደርጋለን።
ዋናው ነገር አገዛዙ ቅድም እንዳልኳችሁ በሁለት መንገድ እየሄደ ነው። አንድም በፕሮፓጋንዳ ሌላም መሬት ላይ የቀናው እንደሆነ ወታደራዊ እንቅስቃሴ በማድረግ ያኛውን ነው የምናስቀድመው።